እኔ የምለው ሰዎች እንደው አንዳንዴ ሰው የወለደውን ሰው 9 ወር ተሸክሞ ስንት ለፍቶ ያሳደገውን ልጅ እንደዚህ በቀላል እቀማለሁ ብሎ መደንፋት፣ ልጅ አልቀማሁም ብሎ እንደዚህ ወይ 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 ማለት አይከብድም? አሁን ይሄ ያሱ ቢራ የሚባል ልጅዮ የሱመያ አድናቂ ነኝ፣ የሱመያ ደጋፊ ነኝ፣ ምንም ብታደርግ ከጎኗ ነኝ ሲል ነበረ። ድንገት ሰኢድ ጠፍቶ እሷ ሰኢድን እንዳፈላልገው እንደ ወንድም አይታ ሄዳ ታማክረዋለች። ሱመያን አግኝቻታለሁ፣ ሱመያ እኔ ከመታለች ልጆቿን ልቀማት፣ ልጆቿን እወስዳለሁ። አንተ ማን ስለሆንክ ልጆቿን ትወስዳለህ? አንተ ማን ነህ መጀመሪያ? የሰውን ልጅ እንደዚህ ዘሎ ሰው የወለደውን ልጅ መቀማ አካባረግ አስወልድ። እናንተም ከሚስትህ ቀማ፣ ሙሽ የሰው ልጅ ትቀማለክ። አንተ በአንተ ቤት ሱመያ ልትሸውድ፣ ሱመያ ይሸውደህ አሞኝተህ ልትይዝ አልቀረብህም። ሱመያን አይደለም አንተ ሸውደሃትና አሞኝተሃት ልትይዛት ሰኢድ ራሱ 10 ምናምን ዓመት አብሯት የተቀመጠው የሸውደውም ሆነ አታለውም ሆነ ሊይዛት አልቻለም። ራሷ ወዳ ፈቅዳ አምናበት ካልሆነ ይህንን ነገር የምታደርገው እናንተ በምታደርጉት። ቆይ እናንተ ሰው እንደው ከሰኢድ ጋር ጓደኛ ነን ብለው እስካሁን ሱመያን ያልጎዳ ሰው፣ እስካሁን ለሱመያ መጥፎ የማያስብ ሰው ኦመር ብቻ ነው ማለት ነው። ሌሎቻቸው ግን ሾጋጎች እንደው በማያገባቸው እስካሁን ሰው አምነው ሄዳ ሱመያ ልጆቿ ሳልቀባ ጠፋችኝ፣ የት ገባች? ወይ 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 አቤት! እንደው የሰው ልጅ እንደው ለካ 2 እግር ስንባል በጣም ከባድ ነው። ሱመያን ማንም አይዛትም። የሚፈልጋት ሱመያ ትናንትና ሸይጣን ጂኒ ምናምን ብዬ ሳወራ ነበር አይደለ? አይመስለኝም። እንደዛ ሳይሆን ሱመያ ሽንቷን አጠጥቷል ሰይድ። እኔ እርግጠኛ ሆኜ የምናገረው ሱመያን እንደዚህ በቀላሉ ወይ አልቀረብህም። አሁን አንተ ይዛት ምን ልትል ነው? እባክህ ልጆቿን ቀምተህ ጀግና ጀብድ ወንድ ልትባል ነው? ወላ አንተ ልጆቹን ስለቀማ ሰይድን የምጠቅም መስሎ ነው እንዴ? ልጆቹን ትጎዳላችሁ እንጂ ልጆቹን ብትቀሙ ምን ታረጋላችሁ? ሰይድን አብራችሁ ነው እንጂ የምትጎዱት እኮ አትጠቅሙትም። ነገር እያካረራችሁ በዛ ቡኒ በዚህ አንተ በዛ ሀዩ እንደ ሴትዮዋ ትኖርበት ለቀቅ አድርጓት እንዲጨቀጭቋት አንድ የተነሱ እንደ እንትን። እስኪ የራሳችሁን ህይወት ኑሩ። መቀማማት መሯሯጥ ካማራችሁ እናንተ ማግቡና ተጣሉና የራሳችሁ ሚስት ጋር ተሯሯጡ። ሙሽ ሱመያን ተሯሩጣላችሁ። አሁን ሱመያ እንደው አንድ ነገር አሁን በእናንተ ሰበብ ብትሆን ማን የሚፋታችሁ ይመስላችኋል? ማን የሚለቃችሁ ይመስላችኋል? እንደዚህ መደንፋት ቀላል ነው እንዴ? እኔ ለሱመያ እየደወልኩኝ ነበረ ማለት ነው፣ ግን ስልኳ አይሰራም። ስልኳ ዝግ ነው። ሪከርድ ማድረግላታለሁ፣ እስካሁንም አልመለሰችልኝም። ግን እኔ እንጃ እንደው በዙሪያዋ ያለው ሰው ሁሉ ምን እንደሆነ አላውቅም። እቺ አዩ ሌላ ታወራለች፣ ያም ሌላ ያወራል። እኔ ማንኛቸው ለሱመያ ኸይር ማንም የሚያስብ የለም። እሷ ዝም ብላ ሐረሚያ መሄድ የለባትም፣ ሰዎች እዛ መውጣት የለባትም። ቀጥ ብላ ተመልሳ ባህር ዳሯ ትግባ ይሻላታል እንጂ በዛ አካባቢ አስቀምጧትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን። እንግዲህ ዛሬ ትናንትና አዩ በለቀቀችው ቪዲዮ ላይ ሰኢድን ሱመያ ሳግተዋለች፣ 10 ሚሊዮን ብር እንደተጠየቀ ነግረውኛል። እሷ ለብር ብላ ሆን ብላ ጎንደር ያልሆነችውን ገጠር ነኝ ብላ ለብር ብላ ላይ ያሳገተችው እሷ በሽፍቶች ሲይዛው እንደዚህ ብላው ባሌን ስትል ነበረ ማለት ነው። በልበል ላይ ብላትና ይሄ ባሌ የምትለው ሰው የእሷ ባል መሆኑን ረስታ ሱመያ ሰኢድን ለ10 ሚሊዮን አይደለም ለ20 ሚሊዮን አታሳግተውም። ሱመያ የብር ሰው አይደለችም። አስለን የራሷን ብርም በሰላም በፍቅር በልታ አልኖረችም።
የራሷን እንኳን ቤት ተቀምጣ መብላት አልቻለችም እንኳን አይደለም ከሰኢድ አሳግታ በሽፍታ ልትወስድና በሽፍታ ልታዘርፈው ማለት ነው። እቺ ልጅ ግን ምንድን ነው የምታወራው? ምንድን ነው የምታወራው? አይገባኝም። ይኸው ሰኢድ መጥቷል። አልሐምዱሊላህ ሀገሩም እንግዳ ተቀባይ እንደሆነ ወተት እየገለበጡ እሱ እንግዳ አክብረው ሸኝተውታል ማለት ነው። በስርዓት ተሸኝቷል። ግን አዩ እኔ እንጃ አስተሳሰቧ ሁሉ ምን እንደሆነ እኔ ወላይ ቅንጭላቷ ውስጥ ምን እንዳለ ራሱ አላውቅም። ሱመያን ጥላቻ አይደለም እኔ ያለብኝ ይሄ ሁሉ የምናገረው ለሱመያ ጥላቻ አይደለም ትላለች። ታዲያ ሱመያ ፍቅር ይዞሽ ነው እንዴ? እንደፈለግሽ ወጥተሽ አዋርደሻት፣ እንደፈለግሽ ወጥተሽ ተሳርበሽ፣ እንደፈለግሽ ወጥተሽ ልብሽ ውስጥ ያለውን ነገር ከተናገርሽ በኋላ ጥላቻ አይደለም ትያለሽ። እና ምንድን ነው ያንቺ ታዲያ ምንድን ነው ፍቅር? እሱ እንደሆነ እንደወረ ይገርማል እኮ ከባድ ነው ከምር። አሁን እስኪ ቡኔም በዛ ቡን ትላለች፣ ይችም ቡል ትላለች። ሱመያ ማንኛችሁን ነው እንደው እስኪ የነካቻችሁ? ማንኛችሁን ነው የነካቻችሁ? ጭራሽ የሚያሱም ሱመያ ላይ ተደረበ ማለት ነው። ሱመያ እኮ ማንንም አልነካችም። እንደው እንደ ሀቁ እንደ እውነቱ ሱመያ አልነካቻችሁም፣ አልደረሰችባችሁም። እያንዳንዱ እያደረገቻችሁ ያለችው ሰኢድ ያደረጋትን ሰኢድ እዚህ ሆኖ እዛንቺ ጋር ከሸገር ሐረሚያ ሐረር ሰኢድ እያላችሁ ጀልባ ለጀልባ ስትሄዱ ነበር። እሷም እናንተ ያደረጋችሁትን በቃ አደረገችላችሁ። ያናድዳል ወላ ያስደስታል? ምርጫው የእናንተ ነው። አንቺም እዛ ሄዳ ያደረገችው ሐረካት ካናደደሽ ልክ አንቺም የዛኔ ሰኢድ ጋዛ ሄደሽ ያደረግሽው ነገር ያናድዳል ነበር ማለት ነው። ሰኢድም ይሄ ነገሩ ካናደደው ሰኢድ ሱመያ ያለችው ቦታ ሁሉ እየሮጠ የሚከተላት የሚፈልጋት ሱመያ ትናንትና ሸይጣን ጂኒ ምናምን ብዬ ሳወራ ነበር አይደለ? አይመስለኝም። እንደዛ ሳይሆን ሱመያ ሽንቷን አጠጥቷል ሰኢድ። ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበላችሁ እያልኩኝ ዛሬ እንግዲህ የመጣሁት ብዙ ነገር ዩቲዩብ ላይ እየተለቀቀ ነው፣ በየሶሻል ሚዲያው እየተለቀቀ ነው። ባሌ የት እንዳለ አላቅም፣ ሰኢዶ የት እንደሆነ አላቅም። ቴክስቴን እንዳልኳችሁ ቴክስት አይመልስልኝም፣ ስደውል አያነሳልኝም። ከዚህ ባህር ዳር ሄደ፣ ከባህር ዳር ጎንደር ሄደ፣ ጎንደር ከሄደ በኋላ ያለበትን ዱካ አጥፍቶ የት እንደሄደ አላቅም። አንዳንዴ ስልኩን ስደውልለት ስልኩን ሌላ ሰው ያነሳዋል። ሰኢድ የት ነው ስላቸው የሚነግረኝ ሰው የለም። ምንድነው የተፈጠረው ስላቸው የሚነግረኝ ሰው የለም። ያለበት ሁኔታ ምን እንደሆነ አላቅም። ከዛም በኋላ ሰኢድ ምን ላይ እንዳለ ማቀው ታሪክ ምንም ነገር የለም። እንግዲህ ሰሞኑን የሆነ የተለቀቀ ቪዲዮ ነበረ የሆነ ዩቲዩብ ላይ። እስቲ ይሄን ቪዲዮ አይተን ተመልሰን እሱ ላይ ደግሞ ምን ነግራችሁ ነገር አለ ማለት ነው። ይሄን ቪዲዮ እስቲ አይተን እንመለስ። ጉርባ አስተገርተን ኩን ሰኢዶ ጀደማ ዩቲዩበራ ዩቲዩብ ኢሳ ሊንኪ ፕሮፋይል ጀለ እስኒ ካይትን ጅራ ጃርቲን ኢሳ ጉዶን ጆሌ ፉቴ ጎንደር ይገልቴ ጎንደርት ጀገልቱ ማቲን ክርስትና ካፍና ጀዳን ጆሌ ኢሳ ጆሌን ኮ ክርስትና ካውራ አንዱ ወይ ጀደ ገረ ጎንደር ደም አኩመ ገረ ጎንደር ደም ጉያ ለማን ቦታ ፋኖራን ቀበም ሄዶ ከባህር ዳር ደግሞ ወደ ጎንደር ከሄደ በኋላ ታግቶ 10 ሚሊዮን ብር ተጠይቋል ነው ያሉ ያሉት። 10 ሚሊዮን ብር የተጠየቀበት ምክንያት ደግሞ ሱመያ አንደኛ ይሁን ብላ ነው ከባህር ዳር ጎንደር የጠራችው። እኔ ጎንደር ነኝ፣ ገጠር ነው ያለሁት፣ እዛ ነኝ እና ባሌ እቀበላለሁ ብላ ቀስ በቀስ እያሳሳቀች ጎንደር ካስገባችሁ በኋላ አሁን ደግሞ ታግቶ 10 ሚሊዮን ብር ተጠየቀ ማለት ነው። ሱመያ ሐሳብሽ ምንድነው? ሰኢድ ደግሞ በዚህ ሰዓት አንቺን ፍለጋ ከየመን ከሀገር ወደ ሀገር እየዞረ አንቺን ፍለጋ ጎንደር ሄዶ ይሄን ሁሉ ስቃይ ሲያይ ጭራሽ ብለሽ ደግሞ አሳግተሽ ብር ታስጠይቂያለሽ? 10 ሚሊዮን ብር። አሁን አንቺ እውነት 10 ሚሊዮን ብር ቸግሮሽ ነው ብር የጠየቅሽው? አሁን 10 ሚሊዮን ብር ቸግሮሽ ነው ሰኢድን አሳግተሽ 10 ሚሊዮን ብር የጠየቅሽው? እሱን ለማሰቃየት ለመግደል ወይ የሆነ ነገር አቀደሽ ነው እንጂ የሆነ ሰይጣናዊ ስራ አቀደሽ ነው እንጂ እውነት አንቺ 10 ሚሊዮን ብር ቸግሮሽ ነው?
ሄደሽ አዲስ አበባ ድረስ ያንን የሚያክል ቤት ገዝተሽ እሱን ገዝተሽ ጨርሰሽ ደግሞ ከሀገር ወደ ሀገር እየዞርሽ የፈለግሽበት እየሄድሽ እውነት አንቺ 10 ሚሊዮን ብር ቸግሮሽ ነው ወይ? ሰይድን ስጠኝ ብትዩ ላክልኝ ብትዩ ከ10 ሚሊዮን ብር በላይ ለአንቺ አይልክልሽም? ሳታሳግጁ እዚህ ሁሉ ጣጣ ውስጥ ሳታስገቢው ሰይድ ከዛ በላይ አርጎልሽ አያውቅም? መኪና ነሽ፣ አይፎን ነሽ እየገዛ በየወሩ ሰርፕራይዝ የሚያደርግሽ እውነት ሰይድ ያጣል ብለሽ አስበሽ ነው? አንቺ እቅድሽና አላማሽ ምን እንደሆነ ባላቅም እንዲሁ ሳስብ ስጠረጥር ግን አንደኛ አንቺ ለሰይድ ሳትነግሪ ልጆችሽን ክርስትና ልታስነሺ ነበር። ሁለተኛ ነገር ደግሞ የልጆችሽ አባትን ቢያንስ አንቺ ለራስሽ ባታስቢ ሰይድን አንቺ ልጣዩ ትችያለሽ፣ አንቺ ላትወጁ ትችያለሽ። ግን የልጆችሽ አባት ስለሆነ ብቻ ይሄ ሰው እንዲንገላታ መፈለግ የለብሽ። በቃ ለልጆቼ መኖር አለበት ብለሽ አስበሽ አቅደሽ በቃ ሄድሽ እኮ የመን ሄድሽ፣ ከየመን ኢትዮጵያ መጣሽ። ሰይድም አላቋረጠም አንቺን ፍለጋ ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከዛን ጎንደር እያለ እየቀጠለ ነው። ጎንደር ከደረሰ በኋላ ሰይድ ያለበትን አናቅም፣ ታገተብን። አሁን የት ብለን ነው ሰይድን የምንፈልገው? አላማሽ ምንድነው? በጣም እርግጠኛ ሆኜ ልንገራችሁ አይደል 10 ሚሊዮን ተጠይቋል። ሰይድ 10 ሚሊዮን ተጠይቋል። እውነት ተጠይቆ ከሆነ ሱመያ ነች ያሳገተችው። ሌላ ሰው እዛ እንደሚመጣ ማን ያውቃል? ማንም። እዛ የጠራው ማን ነው? ጎንደር እንዲመጣ ያደረገው ማን ነው? ሱመያ ነች እዛ እንዲመጣ ያደረገችው። ባሌ ችግር የለውም እኔ እቀበላለሁ እንደዚህ አይነት ቦታ ነው ያለሁት አለች። አሁን ደግሞ የለቀቀችው ቪዲዮ አይታችሁ ከሆነ ምንድነው የሚለው? ሐረማያ ነው ያለሁት፣ ሐረር ነው ያለሁትና ሐረማያና ሐረር ቢመጣ ምንም አይሆንም። ሀገሩ ነው የመጣው፣ ኦሮሞ ሀገር ነው የመጣው፣ ምንም አይሆንም። ጎንደር ግን የማያውቀው ሀገር ሄዶበት አያውቅም፣ ማን እንዳለ አያውቅም። ስለዚህ አንቺ ሱመያም የዛ ጊዜ እንደዚህ ተናዳ እንደዚህ ያራ ነበር ማለት ነው። ግን ከዚህ ሁሉ ነገር ማለት ነው ከዚህ ሁሉ ጀርባና ከዚህ ሁሉ ነገር በኋላ ማወቅ ያለባችሁ በሰፈሩት ቁና መሰፈሩ አይቀርም። እናንተ እያንዳንዱ ያደረጋችኋትን ነገር እያደረገቻችሁ ነው ያለችው። ብቻዋን 2 ልጅ ይዛ ግን ብላክስ ልጆቿን ነጥቃችሁ ብቻዋን ለማስቀረት እሷን ለማሳበር ነው የምትጥሩት። ግን ልጆቿን መቼም አትነጥቋትም ከጇ መቼም። እስኪ ከጭልሌ አፍ ላይ ስጋ ትወስዳላችሁ? አትወስዱም። ከሱመያ እጅም ልክ እንደዛ ሆናችሁ አስቡት። ከሱመያ ልጆቿን ለመውሰድ የሚታገል ወንድም ሆነ ሴትም በጣም ሞኝ ሰው ነው። በጣም በቃ ሞኝ፣ የመጨረሻ ሞኝ ሰው ነው ብዬ ነው የማስበው። ሲቀጥል ደግሞ አዩ የዛ ጊዜ ለካ ልጆቹን እንጂ ሰይድ ሚስቱን አይፈልግም ያለችው እውነት ነው ማለት ነው። እንደ ይሄ ነገር ሰይድ እስኪ አደብ ያዙ፣ ሚስቴም ልጆችም ጋር እንዳደርሱ ቢላችሁ ድርሽ አትሉም። ይሄ ሁላ አሁን ሰይድ ዝም ስላላችሁ ነው እንደዚህ የምትሆኑት እንጂ አሁን ሰይድ ሱመያንም አስከብሮ ራሱን ማስከበር ጠፍቶት ነው? አይጠፋውም። ለምን? ሚስቱ ስለሆነች። አሁንም ሚስቱ ናት፣ የልጆቹ እናት።